እንዴት ዋልሽ? እግዚአብሔር ይመስገን። ምን ነው ደነገጥሽ? ተዋውቂያት፣ የእናትሽ ምትክ ናት። አልገባኝም። እሷ የእናቴ ምትክ? አዎ የእናትሽ ምትክ። ምን ነው አልወደድሻትም ነው ወይስ እንደ እናትሽ ቆንጆ አይደለችም? አባ አትቀልድ። እኔ እዚህ ቤት እያለሁ አንድም ሴት አይገባም። ሰሚኛለሽ? በዚህ ቤት የማዘው እኔ እንጂ አንቺ አይደለሽም። ከተስማማሽ ትስማሚያለሽ፣ ካልተስማማሽ ጥለሽ መውጣት ትችያለሽ። እኔ የምወጣው እንደ እናቴ ስሞት ብቻ ነው። ሰሚኛለሽ? በእኔ ህይወት የማዘው እኔ ነኝ። እቺ ሴት ትገባለች ብዬሻለሁ፣ ትገባለች። ካልተስማማሽ ግን በሩ ያውልሽ መውጣት ትችያለሽ። አረ እሱን አብረን እናያለን። አሁን ታስወጣልኛለህ ወይስ አታስወጣልኝ? ካለበለዚያ ግን የእናቴ ሞት ካለ እኔ ነው የምታጣለህ። ካለበለዚያ ግን ምን? ካለበለዚያማ አይኔ እያየ ራሴን አጠፋለሁ። ኧረ እኔ እወጣለሁ። ምን ይላል? እናቷን ካጣች ያጣችሁ በቅርብ ቀን። ስለዚህ እሷን ትንሽ አረጋግጬ እመጣለሁ። እሺ በቃ ልጄንም ማጣት ስላልፈለግኩ እሺ። በቃ እመጣለሁ። እሺ እማዬ ገና በሁለት ዓመትሽ አባዬ ሴት ይዞ መጣ። እኔ አልፈቅድም። አንቺ ትፈቅጃለሽ? ይኸውልሽ ልጄ ቅርታ አድርጊልኝ። ምናልባትም የእሷን ሀዘን ያስረሳሻል ብዬ ከዛም አልፎ ደግሞ ደስተኛ ያደርግሻል ብዬ ነው ያደረኩት። ቅርታ አድርጊልኝ። አሁን ቡና ጠምቶኛል። ተነሽና ቡና አፍይ። ተነሽ እንጂ ምንድን ነው? ይኸው እንታረቅ። አባ ሁለተኛ እንደዚህ እንዳታረግ። ምንም ቢሆን እኮ ለአንተም ጥሩ ሚስት ለልጅክም እናት ነበረች። እንዴ ታረቅን አይደል እንዴ? በቃ ተነሽ። አዎ ታርቀናል። አሁን ቆንጆ ቡና ፈላልካለሽ አባዬ። ያ ግን በአንድ ነገር ከተስማማን። ምንድን ነው? ቡናውን ከጠጣው በኋላ እሷ ጋር ደርሼ እመጣለሁ። አምሽቼ እንኳን በመጣ ተኝተሽ ጠብቂ። እንዴ አባዬ ምን ሆነህ ነው? ምን እያሰብክ ነው? ቀድማ አበሳጨውክ እንዴ? አይ ልጄ በጭራሽ እንደዛ እንዳታስቢ። እናትሽን እያሰብሽ በሀዘን እንዳትጎጂ በማሰብ ነው እንደዛ የተናገርኩሽ። እቺንም ሴት እቤት ይዣት ስመጣ ምናልባት ሀዘናችንን ታስረሳናለች፣ ደስተኛ ታደርገናለች በሚል ነበር። ደግሞ በእኔ ቤት ሰርፕራይዝ ማድረግ ነበር። ፊትሽን ደስተኛ አድርጊ። የከፋሽ ስለመሰለኝ ነው አይን አይንሽን የማየው። አይ አባዬ በቤታችን ጠላት እያመጣ ሰርፕራይዝ አለ እንዴ? አይ ሁሉም ሴት እኮ አንድ አይደለም። በይ ተነሽ እራት አምጪና እንብላ። የዛች ሴት ብዙ ውለት አለብኝ። ሄጄ ደግሞ እሷን ላረጋጋት። እሺ
አባዬ ዝም ብለህ እየታጠብክ እኮ ነው። ካልሆነ ሳሙና ላምጣልኝ? አይ ልጄ ፈዘሻል እኮ እንድትነቂ ብዬ ነው። የአባትሽንም ፍላጎት ልትረጂ አልቻልሽም። የአባዬ ፍላጎት ምንድን ነው? አልገባኝም። የአባትሽ ፍላጎትማ ሌላ ሚስት ማግባት፣ ለአንቺም እህትና ወንድም ማምጣት ነው። በጭራሽ ሊሆን አይችልም። ኧረ አይሆንም። እሺ ለማንኛውም እራቱን አቅርቢና በልተን እንሂድ። እሺ። ይቺ ጭራሽ ሌላ ህይወት እንዳለው ልታደርገኝ ነው እንዴ? ምን አስባ ነው? በቃ እሷ ከሞተች በኋላ እኔ ቆሜ መቅረት አለብኝ እንዴ? ህይወት እኮ ይቀጥላል። Raven! Raven!
ዛሬ ሰውነት ምን ሆኜ ነው? ፔሬድ መጥቶ ነው? ኧረ በጭራሽ ከጨረስኩ 3 ቀን አይደል እንዴ? ወይኔ ወይኔ አባዬ አባዬ ወይኔ አባዬ ወይኔ ምንድን ነው ያልኩት? ወይኔ እስከ ዛሬ እንደዚህ ሆኜ አላውቅም። ምን ሆኜ? ወይኔ እናቴ አባ አባቴ ወይኔ አባዬ አባዬ አባ ሄሎ አባዬ። ሄሎ ልጄ። ሄሎ አባዬ። ማታ የመጣ ሰው ነበር እንዴ? ማለት የምን ሰው ነው የምትይው? እንጃ ብቻ ቤቱን ቆልፈው ነው አይልከው? ኧረ በጭራሽ ማንም አልመጣም። ምን ሆነሽ ነው? ምን ቤቱ ተዘረፈ ወይስ ምን ተፈጠረ? ምን እንደምልህ ብቻ አላውቅም። ጥሩ ስሜት ላይ አይደለም። በቃ ቻው። እና ልምጣ ልጄ? አትምጣ። ኦይ አባዬ ማታ የቆየው ተናዶ በዱርዮች አስደፍሮኛል እንዴ? ስማ አባዬ፣ ኧረ እንደዚህ ወርድ ነገር አያደርግም። የሴጣን ጆሮ ይደፈን። ምን ሆኜ ነው? ሄሎ ጓደኛዬ። ሄሎ ፈሚሊ ወዴ፣ እንዴት ነሽ? ዛሬ ስራ አልሄድሽም እንዴ? አዎ አልሄድኩም። እባክሽን ነይ። እንዴ ጓደኛዬ ምን ሆነሽ ነው? በሰላም ነው? ምን ተፈጠረ? ዝም ብለሽ ነይ። በስልክ የሚነገር ነገር አይደለም።
እንዴት ዋልሽ? ምንድን ነው? ምን ተፈጥሮ ነው? ፊትሽን ትክክል አይደለም እኮ ንገሪኝ እንጂ። የሆንኩትን ባቅ ጥሩ ነበር። ምን ሆነሽ ነው? ምን ተፈጥሮ ነው ጓደኛዬ? ምን ሆነሽ ነው እናቴ? ፍትህ ጓደኛዬ፣ እናቴ ከሞተች ጀምሮ አንቺ ነበርሽ ከጎኔ ነበርሽ። ጋሺ ምን ተፈጥሮ ነው? ምን ሆና ነው? እኔ ምንም አልገባኝም። ምን እንደተፈጠረ ለኔም ግራ ነው የገባኝ። ምንም ልትነግረኝ አልቻለችም። እስቲ ለአንቺ ከነገረችሽ እስቲ በደንብ አድርገሽ አዳምጫት። እኔም ተረበሽኩኝ እኮ ተጨነኩኝ። እስቲ ጠይቂያት እስቲ። የምን ይሄን ሲንገሪ ምን ሆነሽ ነው? ይኸውልሽ ጓደኛዬ ጉድ ሆኜልሻለሁ። እስማ ምንድን ነው? ወሰ ነበር እንዴ? ለምንድን ነው? እስማ እኔም ባውቅ ጥሩ ነበር። ተኝቼ ስነሳ ነው እንደሆነ አይደል? ተረጋግና የምሽውን ነገር ንገሪኝ። በሰይት ተወጋሽ ቦታ አለ? አላውቅም። ሌሊት ነው መሰለኝ ተደብሬያለሁ። ማለት ማን አለ እንደዚህ ቤት ከንትና ከባሱ እኔም ባውቀው ደስ ይለኝ ነበር። ከአደባባይ በወጣ ፍትህ አገኛለሁ። ማንስ እንዲህ እንዳደረገኝ ላውቅ እችላለሁ? ማለት ማን ነው? ማን አለ እንደዚህ ቤት ካልትና ከባሱ ውጪ? እኔስ ምን አውቄ? ምንድን ነው የተፈጠረው? አይ ምን ንገሪኝ እንጂ ምንድን ነው የተፈጠረው? ምንድን ነው የተፈጠረው ነገር? ለምንድን ነው የማትነግሩኝ? ጓደኛዬ ተረጋግና ወደ ሆስፒታል እንሂድ። ሆስፒታል? ሆስፒታል ለምን? ለምንድን ነው የማትነግሩኝ? ምንድን ነው ችግሩ? ኡፍ አባዬ ተነስተህ ውጣልኝ። ይሄንን አንተን አይመለከትም። ለአሁኑ ጓደኛዬ ያለችልኝ። አባትሽ ነኝ እኮ ምንም ቢሆን ችግርሽን የመረዳት ግዴታ አለብኝ። እሱን በሂደት እናያለን። ለጊዜው ጓደኛዬ ያለችልኝ። እሺ ግን አትርሽኝ። ምንም ቢሆን የእናትሽ አደራ አለብኝ። ህመምሽ ህመሜ፣ ችግርሽ ችግሬ ነው። በማንኛውም ጊዜ ሁልጊዜም ከጎንሽ ነኝ። ፍትህ እኔ ልታዳምጠኝ አልፈቀደችም። እስቲ አንቺ አዳምጫትና ችግሯን ተረጂላት። ጓደኛዬ እባክሽን ትተሽኝ እንዳትሄጂ። ብቻዬን እፈራለሁ። ለዛሬ አብረሽኝ እደሪ። እሺ ችግር የለውም። ለዛሬ ብቻ አይደለም ሁልጊዜም አብሬሽ ነው። ደግሞ እንደዚህ አደረገሽ እንደርስበታለን። አባዬ ማታ ውጪ ነበር ያደረው። እናም ትናንትና አንድ ሴት ይዞ መጥቶ ነበር እና ያቺ ሴት እዚህ ቤት እንደማትኖርና እሷም እዚህ ካለች ራሴን እንደማጠፋ ነገርኩት። እሱም እኔን አረጋግቶ እሷን ሊሸኛት ሄደ እና ተመልሶ መጣ። ቡና አፊ አለኝ። ቡና ጠጥቶ እራት በልተን እሷ ጋር ሄደ። ከዛ እኔም በር ላይ ሳይ አባዬ አይመጣም። በሩን ዘጋግቼ ተኛ።
እና ምን እንደተፈጠረ ምንም አውቀው ነገር የለም። ግራ ገብቶኝ። እንዴት ለፊት ሰው ማለት ነው? እንዴት ስለሳቆሽታች መጣ? ሰርፕራይዝ ላድርግሽ እና ቤታችንም ይደምቃል በማለት ነው አለ። ታዲያ አባትሽ እዚህ ካነበረ ማን ሊተክፍች? ምን ነው ልጄ አመመሽ እንዴ? ጓደኛዬ ወደ ሐኪም ቤት እንሂድ። በዚህ አይነት እኮ ትጎጃለሽ። አይ የጎዳኝም ባውቀው ነበረ ቆንጆ። እስከዛው እኮ ሕክምና ግድ ነው። አይ ደህና ነኝ። እንዴ ይሄ ነገር ከሱና ከኔ ውጪ እዚህ ቤት ማንም የለም። ማን ሊሆን ይችላል? ለምንስ ይደነግጣል? ብቻ እሱ ሆኖ ላገኘው እኔን አድርገኝ ገድዬው ነው መጣፋው። እንደ ሌሎቹ አባቴ ደፈረኝ ወንድሜ ደፈረኝ ብዬ አደባባይ ሚዲያ ላይም አልወጣም። አጠፋዋለሁ። ምን እያሰበሽ ነው ልጅ? አባቷን እየጠረጠረሽ ነው እንዴ? እነዚህ ሰዎች ምን እያሰቡ ነው? ግራ የሚገባ ነገር። በሉ በቃ ተኙ፣ እኔ ልሂድ። ጓደኛዬ አስጨነኩሽ አይደል? ኧረ በጭራሽ። ይሄ እኮ ግዴታዬ ነው። ደግሞ እንዳትጨነቂ፣ ሁሉም ነገር በእውነት በጊዜ ይወጣል። አሁን ትንሽ እንተኛ። ፍትህ፣ እዛ መኝታ ቤት በጭራሽ ገብቼ መተኛት አልፈልግም። ያ መኝታ ቤት የእናትና አባቴ መኝታ ቤት ነበር። እማዬም ያረፈችው እዛው አልጋ ላይ ነው። አባዬም እሷ የሌለችበት ገብቼ አልተኛም በማለት ሳሩ በሶፋ ላይ ነበር የሚተኙ። እኔ ግን የማዬን ጠረን አገኛለሁ በማለት የማዬን ትራስ እያቀፍኩ ነበር የምተኙ። እማዬ በሞተችበት አልጋ ላይ እኔ ተደፈርኩኝ። ታዲያ ብሞት አይሻልም? ቆይ ለሰሚውስ ምንድን ነው የሚባለው? ማን ደፈረኝ ይባላል? ይኸውልሽ እንደዚህ አትሁኚ። በቃ ሁሉም ነገር እኮ ለበጎ ነው። እሺ አሁን እኔና አንቺ እዚያው አብረን ተኛ። እሺ በቃ የሚለበስ ይሉ። እሺ አባዬ ድረስልኝ። ምንድን ነው? ምን ተፈጠረ? አይ ምንም ታሽ ይሆነ ነው። ምንድን ነው ልጅ? ምንድን ነው ልጅ ያስነገረሽ? ይሁን ትልቅ ሰው ይመጣል። አንገቴን ሲያንቀኝ አየሁት። በስመ አብ በይ። አይዞሽ ልጅ፣ የት ምን አባቱ? አይዞሽ ነው ያለው። ተረጋጊ እናቴ። በቃ ተረጋጊ እናቴ። እሺ በሉ ደህና ዋሉ። ፍትህ አለሽ አይደል? አይ ስራ አላስፈቀድኩም። በቃ እሺ ሂጂ። አስፈቅጄ እመጣለሁ። እሺ ነኝ። በቃ ወዴ ደህና እመለሳለሁ። አምላኬ እባክህ ህይወቴን ያበላሸውን ሰው በዓይኔ ያሳይ አደራ። እንዴት ዋልሽ ልጅ? አቤት አባ። ደህና ደህና ነኝ። እንዴት ነው ለውጥ አለ? አዎ ደህና ነኝ። አሁን ገና ትንሽ ራሴን እያመመኝ ስለሆነ እረፍት አድርግ። ጓደኛሽ አልደወለችም? ነው ትመጣለች? እኔ እንጃ። ከመጣች ደውላለች፣ ካልመጣች ደግሞ እኔ እደውልላታለሁ። ከመጣች መጣች። መደወሉ ምንም አያስፈልግም።
እኔ የምልሽ ልጄ ምን እንዳመመሽ ምን እንዲህ እንደረበሽሽ እስካሁን አልነገርሽኝም። ምንም ቢሆን እኔ አባትሽ ነኝ። የኔ ውጪ ማደር ከሆነ እንደዚህ እንዲያምሽ ያደረገሽ ከአሁን በኋላ ውጪ አላድርም። ቃል እገባልሻለሁ። እውነቴን ነው። ከጎንሽ ሆኜ እስከ መጨረሻው ድረስ እጠብቅሻለሁ። ኧረ እባክህ ያንተ ጥበቃ አያስፈልግም። ነገም ዛሬም እንደ ጎረምሳ ውጭ መውጣቱ ማደሩ ምን ግልጽ ነው። እንደውም ለምን ተጠቅልለህ አትወጣም? ቤቱም የእናቴ ነው፣ ስሙም በእኔ ነው። ሴት ልጅ አምጥቼ እኖራለሁ ብለህ እንዳታስብ። በአንቺ ስም ነው? ይሄን ያውቃለሁ። ያው ገና ልጅ ስለሆንሽ ብዬ ነው ዝም ያልኩሽ እንጂ ሁሉም ነገር ደርሼበት አውቃለሁ። ጥሩ ነው። ከዚህም በኋላ ተጠነቀቅበታል። ሄሎ ጓደኛዬ። ሄሎ ሄበኑዲ፣ አትመጭም እንዴ? ይኸውልሽ እመጣለሁ፣ ግን አሁን አይደለም የምመጣው። አባትሽ ከተኛ በኋላ እስከ ሳረጋግጥ ቀስ ብለሽ በሩት ከፍችልኛለሽ። አዳምጪኝ፣ አባትሽ ምንም ነገር እንዳያወጣ። ከዛ መጥቼ መስኮት ስር እደበቃለሁ። ደፋሪ ከመጣ ማንንም እናያለን። እሺ በቃ ነገ ነኝ። ቻው። ምን ነው ልጅ በሰላም ነው? አባ በሰላም ነው አባዬ። በቃ ጓደኛዬም ስለማስመጣ አንተ ገብተህ ተኛ። እንዳትፈሪ፣ እዚሁ በተኛ ይሻለኛል። አይ ገብተህ ተኛ። በይ በቃ ከፈራሽ ጥሪኝ እሺ። እኔ የምለው ይህ ነገር ከአባቷ ውጪ ማንም ሊደፍራት አይችልም። ማን ነው በሌሊት ሰው ቤት ገብቶ እንደዚህ ሊያደርግ የሚችለው? የሆነ ነገር እንዳለማ ይሰማኛል። በዚህ ላይ እሱ ውጪ ነው ያደረው። ታዲያ እንዴት ሊሆን ይችላል? ማን ደፈራት? እኔ ውስጤ በጣም እየፈራ ነው።
ይህን ህይወት ያበላሸው ማን ነው? ተጠያቂውስ ማን ነው? ይኸውልሽ ጓደኛዬ፣ ጥላታችንን ወይም ደግሞ ደፋሪሽን ተከታትለን እናገኘዋለን። ደግሞ ማን እንደሆነ ሳናውቅ ምንም ነገር ሳናጠራ ተደፈርኩ ብትይ ሰይጣን ነው ወይም ደግሞ አውቃ ነው ሰው የሚለን ማን ያምነናል? ቆይ ማን ነው? አልመጣም ብላ ነበር እንዴ? ለምን መጣች? ሌላ ቦታ ምሽታ መሆን አለበት። ግን ሊደፍረኝ ይመጣል ይሄ ሰው። እሱን አሁን እናያለን። አሁን እንግባ። ትንሽ ኮሽኩ እንዳይሰማ ደምጥ ግን ደፋሪ ከመጣ ሁለታችንን ካገኛንስ? እሱ አያሳስብሽ። እኔ መጋረጃ ትደብቃለሁ። እንደ መጋረጃ ወርቱ ስለሆነ እዛው ተኛለን። እንዴ ግድ የለሽም። እኔ ምሽል ተሰ እንዴ እንዴት በቃ ተኛ። ወይ በቃ እንደተለመደው አባሽ ከተኛ በኋላ እመጣለሁ። እሺ ምን አለ አምላኬ የእናቴ ሞት ለኔ ባረከው። ምን አለ በዚህ ምሽት ያለ ወትሮሽ እዚህ ጋር ምን ትሰሪያለሽ? ምን እየሆንሽ ነው አንቺ ልጅ? አረ ምን እየሆንሽ ነው? ሄሮዴ እንዴት አመሸሽ ጓደኛዬ? እንዴት ነበር ውሎ? እህት ችግር ተፈጥሯል። ምንድን ነው? አብረን አይደል እንደ ያደርነው? ሌላ ነገር ነው። ሳላረግዝ አልቀርም። አርግዣለሁ ያልሽኝ ያለሽው? አዎ አርግዣለሁ። አሁን ይኸውልሽ እሱ ቀላል ነው። ነገ ያለውን ነገር አጣርተን እናስወጣዋለን። እየመጣሁ ስለሆነ ቀስ ብለሽ ፈሩቃች። እሺ በቃ ስትመጪ ምልክት አድርጊ። እንዴ ልጅ ተኛሽ እንዴ? አዎ አባዬ ጠዋት ስራ ሄዳለሁ። በይሽ ተኚ፣ አረፍ በይሽ። ደህና ደሪ። አሜን። ደህና ደሪ።
ሰሚኛለሽ? አንቺ ነሽ እኔን ለህዝብ አጋልጠሽ መሰለኝ። ሰሚ አንቺም እንደሷ ደግምሻለሁ። አንተ ረመሪ አንተም ብሎ አባት እንዴት የገዛ ልጅን ወልዳ አሳድገ ምን ትደፍራታለህ? እሷ ውርስ እንዳይኖረኝ ከቤቱ ከአባልነት አስወግዳኝ ብቸኛ ወራሽ ሆና ተቀምጣ ምን እንዲያደርግ ነበር የጠበቅሽው? እኔ ምለፋው ምደክመው ለሚስቴና ለልጅ አልነበር እንዴ? ስሚ እንጂ ለሚስቴና ለልጅ አልነበረም ወይ ምለፋው ምደክመው? ሰማሽ? እናቷንም እኔ ነኝ መድኃኒት ሰጥቼ የገደልኳት። ሰሚያለሽ? እሷንም እንደ እናቷ ከአፈር ቀላቅዬ ለቤቱ ብቸኛ ወራሽ ለመሆን ነበር እኔ ትግሌ። ግን ምን ያደርጋል እንደ አንቺ አይነቷ አረመኔ የርጎዝን በመሃል ገብተሽ እቅዴ ልታበላሽ። ሰሚኛለሽ? ሁለታችሁንም አጠፋችኋለሁ። ወይኔ ጓደኛዬ ቶሎ በይ፣ አምልሽ ቶሎ በይ፣ ፖሊስ ጥሪ፣ ፍጠኝ ቶሎ በይ። ማንንም አልጠራ። አንድ ነገር ለማድረግ ብትሞክሪ እሷንም እንደ እናትሽ ሲጥ አድርጌ ነው የምገላት። ጓደኛዬ ደፈሪ፣ የእናትሽም ገዳይ የአንቺም ደፋሪ እሱ ነው። አንተ አረመኔ፣ አንተ ጨካኝ፣ እናቴን ያሳጣኸኝ አንተ ነህ። አንተ ሰይጣን፣ አንተ ውሻ። ከዳይሽ እሱ ነበር። ዛሬ የኔንም ህይወት አበላሽቶ ሊገለኝ ሲል እድሜ ለጓደኛዬ፣ እሷ ናት ያተረፈች። ቶሎ በይ እንውጣ። ያለምን አሩ ብዙ ነው። ቶሎ በይ እንውጣ።